ዛሬ አንድ የወር አበባ ኖርማል ነው የሚባለው ምን ነገሮችን ሲያሟላ ነው የሚለውን እነግራችኋለሁ። እነዚህን ክራይቴሪያዎች ማወቃችሁ የሚጠቅመው ምንድነው? ነገሩ ወይም ደግሞ የወር አበባው እነዚህ መስፈርቶች ውጪ ከሆነ ኖርማል አይደለም፣ ወደ ህክምና ተቋም ወይም ደግሞ በሐኪም መታየት ያስፈልገዋል ወይም ደግሞ ህክምና ያስፈልገዋል ማለት ነው። የመጀመሪያው ኖርማል የሚባለው አንድ የወር አበባ የሚቆይበት ጊዜ ነው። ለምሳሌ ዛሬ ከመጣ ቆይታው ከ7 ቀን በላይ መሆን የለበትም። ከዛ በላይ ከሆነ ኖርማል አይደለም ማለት ነው፣ መታየት ያስፈልገናል። በአማካኝ ደግሞ በየ28 ቀኑ ወይም ደግሞ በየአንድ ወሩ ነው መከሰት ያለበት። ግን አንዳንድ ሴቶች ላይ በየ21 ቀኑ ቀደም ማለት ከ21 ቀን በኋላ ድጋሚ ሊመጣ ይችላል። አንዳንዶች ደግሞ ዘይቶ ከ35 ቀን በኋላ ሊመጣ ይችላል። ስለዚህ በአማካኝ ከ21 እስከ 35 ቀን ባለው ቆይቶ ሊመጣ ይችላል። ነገር ግን ከ21 ቀን ቀድሞ ከመጣ ወይም ደግሞ ከ35 ቀን በኋላ ከዘገየ ይሄ የወር አበባ ኖርማል አይደለም፣ መታየት ያስፈልገዋል ማለት ነው። ሌላኛው ደግሞ ፓድ ወይም ደግሞ ሞዴሱን የምንቀይርበት በቀን ምን ያህል ሞዴስ እንቀይራለን የሚለውን ስናይ አንድ ሞዴስ ከተጠቀምን ቢያንስ ለ3 ሰዓት ማገልገል አለበት። ከዛ በፊት በጣም ርሶ ምን መቀየር የሚያስፈልግ ከሆነ ኖርማል አይደለም ማለት ነው። ሌላኛው ደግሞ ማታ ሞዴስ መቀየር ማስፈለግ የለበትም። ለምሳሌ ማታ አንድ ሞዴስ አድርገን ከተኛን እስከ ጠዋት ድረስ ሊያገለግለን ይገባል። ከዛ በላይ ማለት ሌሊት ተነስተን ሞዴስ መቀየር የሚያስፈልግ ከሆነ ይሄ የወር አበባ ኖርማል አይደለም፣ መታየት ያስፈልገዋል ማለት ነው። ሌላኛው ደግሞ በአማካኝ ተጀምሮ የወር አበባው ጀምሮ እስከሚያልቅ ድረስ ከ21 ሞዴስ በላይ መጠቀም የለብንም። ከዛ በላይ ማለት መጠቀም ማስፈለግ የለበትም። ከ21 ሞዴስ በላይ መጠቀም የሚያስፈልግ ሁኔታ ካለ እንትኑ ኤክሰስ ነው ወይም ደግሞ በስቷል ማለት ነው። ስለዚህ ኖርማል አይደለም፣ መታየት ያስፈልገናል ማለት ነው። ሌላኛው ደግሞ ትልልቅ የጓጎለ ነገር መኖር የለበትም። የጓጎለ ትንንሾች ሊኖሩ ይችላሉ። እነሱም ከ2.5 ሴንቲሜትር በታች መሆን አለባቸው። ከዛ በላይ ከሆኑ ኖርማል አይደለም ማለት ነው። ሌላኛው ደግሞ የደም ማነስ ማስከተል የለበትም ማለት በጣም ብዙ መፍሰስ የለበትም እንደማለት ነው። ስለዚህ በጣም ብዙ ፈሶን ቼክ ስንደረግ የደም ማነስ የሚያመጣ ከሆነ ያ ነገር የወር አበባችን ኖርማል አይደለም ማለት ነው። ስለዚህ እነዚህ ነገሮች ከሆኑ ኖርማል ናቸው። ከነዚህ አንኳሯናቸው ውጪ ከሆነ ኖርማል አይደለም፣ መታየት ያስፈልገዋል ማለት ነው። ኖርማሊ አሁን የተወሰነቻችሁ ታውቃላችሁ ብዬ አስባለሁ። ለምንድነው የወር አበባ የሚከሰተውን ደግሞ የሚለውን በጥቂቱ ልንገራችሁ። የወር አበባ የሚከሰተው እንግዲህ የማህፀናችን ግድግዳ ላይ ኖርማሊ በወር አንድ ጊዜ ለእርግዝና ዝግጁ ይሆናል። ግን በተለያዩ ምክንያቶች እርግዝና የማይከሰት ከሆነ ያ የተዘጋጀው ለእርግዝና ወይም ደግሞ ልጁን ለመመገብ የተዘጋጀው የማህፀን ግድግዳ ወደ ውጪ በደም መልክ ይፈሳል ማለት ነው። ያንን የሚፈሰውን ነው የወር አበባ ብለን የምንጠራው ማለት ነው። በወር አንድ ጊዜ ነው የሚከሰተው። ነገር ግን እርግዝና ከተፈጠረ ያ ሊፈስ የነበረው የወር አበባ ለልጁ ማሳደጊያ ይሆናል ማለት ነው። ስለዚህ ለወር አበባን በተመለከተ ዛሬ ያመጣሁላችሁ ኖርማል የወር አበባን በተመለከተ ያመጣሁላችሁ ቪዲዮ ይህን ይመስል ነበረ። ቻናሉን ሰብስክራይብ አድርጉት። በቀጣይ ደግሞ ኖርማል ያልሆነ የወር አበባ ምክንያቶቹ ምንድን ናቸው? እንደገና ደግሞ መከላከያ መንገዱስ ወይም ደግሞ ምን ማድረግ አለብን የወር አበባችን ኖርማል ካልሆነ የሚለውን እነግራችኋለሁ። እስከዛው ድረስ ቻናሉን ሰብስክራይብ አድርጉት። ቻው